ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የሰዓቱን ዜና ከከፋ ቴሌቪዥን ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ ከናንተ ጋር ቆይታ አደርጋለሁ። በከፋ ዞን አዲዮ ወረዳ የቡታ ቀበሌ በ16.5 ሄክታር መሬት ላይ የለማ ያለውን የድንች ማሳ የወረዳው አመራሮችና የሚመለከታቸው አካላት ጉብኝት አካሂደዋል። በደቡብ ሬዲዮ ቴሌቪዥን ድርጅት የተዘጋጀውን ዘገባ ባልደረባችን ጽዮን ታደለ እንደሚከተሉት አቀርበዋለች። በጉብኝቱ ተገኝተው ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ ገረመው ገብሬ ከቅርብ ጊዜ ወዲህ ባለሀብቶች በግብርና በሆቴልና ቱሪዝም በከሰል ማክሰልና በሌሎች ዘርፎች እንዲሰማሩ እየተደረገ መሆኑን ተናግረዋል። ይሁን እንጂ አንዳንድ ባለሀብቶች ወደ ስራ ባለመግባታቸው ወደ መሬት ባንክ በማስገባት ለሌሎች ለማሰማራት እየተሰራ ነው ብለዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አስራት አደመ በበኩላቸው ብልጽግና ፓርቲ ለልማት ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ባለሀብቱ አቶ አማኑኤል ገብሬ በቡታ ገጠም እያለማ ያለው የድንች ምርት አንዱ ማሳያ መሆኑንም ገልጸዋል። የቡታ ቀበሌ ግብርና ጽህፈት ቤት የሰብል ባለሙያ አቶ ገበየው ደግቶ 16.5 ሄክታር ውስጥ እስካሁን ባለው 7.5 በለጠ የተባለ የተሻሻለ የድንች ዝርያ በቡታ ገጠም በሳይንሳዊ መንገድ መሸፈኑን አስረድተዋል። ከማሳ ዝግጅት ጀምሮ ተገቢው ክትትል እየተደረገ በመሆኑ በሄክታር 400 ኩንታል እንደሚገኝ ገልጸዋል። ከዚህም 250 ሺህ ኩንታል ይጠበቃል ነው ያሉት። አልሚ ባለሀብቱ አቶ አማኑኤል ገብሬ የወረዳው አስተዳደር ባመቻቸው ምቹ ሁኔታ 16.5 ሄክታር መሬት ተሰጥቶ ወደ ማልማት የገባው በ3 ወራት ውስጥ 7 ነጥቡ በተሻሻለ የድንች ዝርያ መሸፈኑን አስረድተዋል። ቀሪውን በዘር ለመሸፈን የማሳ ዝግጅት እየተጠናቀቀ ነው ብለዋል። ለ23 ወጣቶች የስራ እድል እንደተፈጠረ ገልጾ ምርቱን ገበያ ወዳለበት ለማውጣት የመንገድ መሰረተ ልማት መፍትሄ ሊበጅ ይገባል ሲልም ጠይቀዋል። በጉብኝቱ የተሳተፉ አርሶ አደሮችና የስራ እድል ከተፈጠረላቸው መካከል አንዳንዶቹ በሰጡት አስተያየት ባለሀብቱ ወደ አካባቢ መጥቶ በማልማቱ ደስታ እንደተሰማቸው ገልጸው ይህን ተሞክሮ በየማሳቸው ተግባራዊ በማድረግ ተጠቃሚ ለመሆን እንደሚሰሩም አረጋግጠዋል። በጉብኝቱ አርሶ አደሮች፣ ወጣቶች፣ የወረዳ አስተባባሪዎችና አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ተሳትፈዋል። የተማሪዎች ምገባ ፕሮግራም ብቁና ውጤታማ ዜጋን ከመፍጠር አኳያ ፋይዳው የጎላ መሆኑን በጨታ ወረዳ የትምህርት ጽህፈት ቤት ገለጸ። ጽህፈት ቤቱ በወረዳው ሻማ ቅድመ አንደኛ መደበኛ ትምህርት ቤት የተማሪዎች ምገባ መርሃ ግብር ማስጀመሩን አስታውቋል። ዘገባው የወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። ምህረት ማሞ የምገባ ፕሮግራሙን ያስጀመሩት የጨታ ወረዳ ምክትል አስተዳዳሪና የፍትህ ጽህፈት ቤት ኃላፊ አቶ አለማየሁ አባተ የቅድመ መደበኛ ትምህርት ቤት የምገባ ፕሮግራም ብቁና ውጤታማ ዜጋን ለመፍጠር ያለው ፋይዳ የጎላ መሆኑን ተናግረዋል። የምገባ ፕሮግራሙ በዋናነት ተማሪዎች በትምህርት ገበታቸው ላይ በአግባቡ ተገኝተው ትምህርታቸውን እንዲከታተሉ ለማስቻልና በምግብ ችግር መጠነ ማቋረጥን ለመቅረፍ ያለመ መሆኑን አስረድተዋል። የገጠመን ውጤት ስብራት ለማከም ተማሪዎች ምገባ ፕሮግራም ጀምሮ የትምህርት ስርዓቱን በተሻለ ሁኔታ የሚቀይሩ ሰፊ ስራዎች እንደ ሀገር እየተሰሩ እንደሆነም ገልጸዋል። የጨታ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ሙሉጌታ ክፍሌ በበኩላቸው የተጀመረው የተማሪ ምገባ መርሃ ግብር በትምህርታቸው ውጤታማና ብቁ የሆኑ ተማሪዎችን ለመፍጠር የሚያግዝ ነው በማለት ለዚህም መንግስት ማህበረሰብና ባለድርሻ አካላትን በማስተባበር የተጀመረውን ምገባ ለማገዝ የሀብት አሰባሰብ በላቀ ውጤት ሊሰራ ይገባልም ብለዋል። አቶ ሙሉጌታ አክለው በትምህርት ቤቱ ተማሪዎች ምገባ ፕሮግራም እንዲቀጥሉ ህብረተሰቡን አሳታፊ በማድረግ የምገባ ፕሮግራም መቀጠል እንዳለበት አንስተው ዛሬ ላይ የተደረገው የማስጀመሪያ ፕሮግራም ግን የሚበረታታ መሆኑን ጠቅሰዋል። በዚህ ፕሮግራም የወረዳው ትምህርት ጽህፈት ቤት የ12ኛ ክፍል ተማሪዎችን ውጤት ለማሻሻል የሶላር ድጋፍ ለሸማ ሁለተኛ ደረጃ ትምህርት ቤትም አበርክቷል። በመጨረሻም ከትምህርት ቤቱ ባለድርሻ አካላት ጋር በመማር ማስተማርና በሌሎች ጉዳዮች ላይ ውይይት የተደረገ ሲሆን በማጠቃለያውም ተማሪዎችን ምሳ የማብላት ስነ ስርዓት በማካሄድ ፕሮግራሙ ፍጻሜውን አግኝቷል። ጥገና ማድረግ የተቻለ በመጠነኛ ብልሽት ተዘግተው የቆዩና በህዝብ ዘንድ ቅሬታ የሚፈጥሩ የውሃ አገልግሎት ችግሮችን ለመፍታት በቁርጠኝነት መስራት እንደሚገባ በከፋ ዞን ውሃ ማዕድንና ኢነርጂ መምሪያ ተገለጸ። መምሪያው ከቦንጋ ከተማ አስተዳደር ጋር በመሆን የቦንጋ ከተማ ውሃ አገልግሎት አሰጣጥ ማዘመንና ማጠናከርን ያለመ አጠቃላይ የሰራተኞች ሂስ ግለ ሂስ መድረክ አካሂዷል። ከቦንጋ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ለተገኘ ዘገባ ምህረት ማሞ
በመድረኩ የመክፈቻ ንግግር ያደረጉት የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ አገልግሎት ሰጪ የመንግስት ተቋማት ካሉበት ችግር ወጥተው የተሻለና የዘመነ አገልግሎት እንዲሰጡ ግምገማ ነክ ንቅናቄ መድረክ እየተካሄደ እንዳለ ገልጸዋል። በዚህ መሰረት የቦንጋ ከተማ አስተዳደር ውሃ አገልግሎት ጽሕፈት ቤት የአገልግሎት አሰጣጥ ከማዘመን አኳያ በእጃቸው ያለውን የውሃ ምርት አቅርቦትና አገልግሎት አሰጣጥ ችግር ፈቺና የመልካም አስተዳደር ችግሮችን የሚቀርፍ መሆኑ ይገባልም ብለዋል። በበላይ መዋቅር የሚፈታና የመፍትሄ አቅጣጫ እየተሰጠ ያለው የቦንጋ ውሃ ጉዳይ በባለቤቱ የሚታይ እንደሆነና መድረኩ የሚያተኩረው ባለው ምርት አገልግሎት አሰጣጥና እርካታ ላይ መሆን እንዳለበትም ተናግረዋል። በብልጽግና ፓርቲ አስፈጻሚ ኮሚቴ አገልግሎት ሰጪ ተቋማት ዙሪያም ያስተላለፈውን ውሳኔ ያስታወሱት አቶ አስማማው የአገልግሎት አሰጣጦችም ተጠቃሚውን ደስተኛ የሚያደርግ ሰራተኛ እንዲመሰክር ማድረግ አለበትም ብለዋል። በትንሽ ብልሽትና ያለ ምክንያት ተዘግቶ መቆየት በህዝቡ ቅሬታ የሚያስነሱ የውሃ አገልግሎት ችግሮችን ጊዜ ሳይሰጥባቸው በአገልግሎት ሰጪ መፍትሄ መሰጠት እንዳለበትም ተናግረዋል። የሂስ ግለህስ ግምገማው የተግባርና ስራ ተኮር መሆን እንደሚችል የገለጹት የከፋ ዞን ውሃ ማዕድና ኤነርጂ መምሪያ ኃላፊ አቶ አማኑኤል አሰፋም የቦንጋ ውሃ ስርጭት ሁኔታ ላይ እየታየ ያለውን ችግር ለመፍታት ሁሉም ባለው አቅም ያለውን ሀብት በአግባቡ መጠቀም ያስፈልጋልን ብለዋል። የተጠቃሚውን እርካታ የማይመጥን አገልግሎት የሚሰጡ ሰራተኞችን ተከታትሎ ማረምና ተገቢ እርምጃ በመውሰድ አስፈላጊ መሆኑን አቶ አማኑኤል ተናግሯል። የተቋሙ ገቢን ከማሳደግ አኳያ ያለውን ችግር መቅረፍ አለባቸው ያሉት ኃላፊውም የሰው ሀብት ስራዎችን በአግባቡ እንዲመሩ መደረግ አለበትም ብለዋል። የሂስ ግለሂስ መነሻ ሰነድ በመምሪያው ምክትል ኃላፊ አቶ ታደለ ብርሃኑ ቀርቦ በሰነዱ አግባብነት ዙሪያም ከቤቱ አስተያየት ሰጥቶበታል። ጊዜው የውድድርና ምርምር እንደመሆኑ ችግር ፈቺ ቴክኖሎጂዎችን በመጠቀም ህዝቡን ተጠቃሚነት ለማረጋገጥ መስራት እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ ተናገሩ። የክልሉ ስራና ክህሎት ቢሮ ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ቃል የክህሎት የቴክኖሎጂ እንዲሁም የጥናትና ምርምር ውድድርና ኤግዚቢሽን በቦንጋ ከተማ እያካሄደ ነው። ታምራት ኃይሌ አዘጋጅቶታል። ተከታትለን እንመለስ። በመድረኩ ተገኝተው መልእክት ያስተላለፉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የቴክኒክና ሙያ ተቋማት ጥራት ያለው ስልጠናና ምርምር ስራዎችን በማካሄድ እንዲሁም ዘመኑን የዋጀ የቴክኖሎጂ ፈጠራ ውጤቶች ላይ ትኩረት በመስጠት እየሰራ እንደሚገኝ ገልጸዋል። ቴክኒክና ሙያን በተመለከተ በጣም በርካታ ኃላፊነቶች አሉ። በተለይ እንደ ሀገራችን ያሉ ገና በማደግ ላይ ያሉ አካባቢዎች ቴክኒክና ሙያን የሚጠቀሙ ከሆነ ከፍተኛ ደረጃ ላይ ያሉ ስራዎችን በአግባቡ መስራት የሚያስችልበት ሁኔታ ነው ያለው። ብዙ መስራት የሚችሉ ሰዎች አካባቢ ያላቸው ወጣቶች አሉ። እነዛ መስራት የሚችሉበትን ምቹ ሁኔታ ከተፈጠረ በርካታ ስራዎች ሊሰሩ የሚችሉበት ሁኔታ ነው ያለው። መስራት የሚችሉ በጣም በርካታ ስራዎች ማለት እነዚህ ስራዎች ጊዜን በሚቆጥብ መልኩ ሊሰሩ የሚችሉ ነገሮችን ማመቻቸት፣ ወጪ ቆጣቢ የሆኑ ነገሮችን ማዘጋጀት፣ የተሻለ ጥራት ማምጣት የሚችሉ ነገሮችን ማምጣት የሚያስችል ነገር ብዙ ጊዜ ቴክኒክና ሙያ ላይ ነው የሚገኘው። እስካሁን ባለው ደረጃ ብዙ የተሰሩ ስራዎች አሉ። ስለ መድረኩ ዓላማና አስፈላጊነት ማብራሪያ የሰጡት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ስራና ክህሎት ቢሮ ምክትል ኃላፊና የቴክኒክና ሙያ ዘርፍ ኃላፊ ወይዘሮ ቤተልሔም ዳንኤል እንደ ሀገር የወጣቶችን በስራ እድል ተጠቃሚ ለማድረግ የክህሎት መር ስልጠናዎች እየተሰጡ መሆኑን ገልጸው ይህንን እውን ለማድረግ በክልል ደረጃ በልዩ ትኩረት እየተሰራ ይገኛል ብለዋል። የቴክኒክና ሙያ ትምህርትና ስልጠና አጠቃላይ ዓላማውን ስንመለከት የአካባቢን ጸጋ መሰረት በማድረግ በዞኒንግና ዲፍረንሺዬሽን መነሻ ወደ ፍላጎት መር የስልጠና ሂደቱን በመቀየር በሀገሪቷ ብቁ ተነሳሽነትና የፈጠራ ክህሎት ያለው በዲጂታል የታገዘ የሰው ኃይል በመፍጠር ድህነትን ማስወገድና ለማህበራዊ ኢኮኖሚያዊ እድገት አስተዋጽኦ ማድረግ ነው። ይህን የሚተገብረው በሁሉም የኢኮኖሚ ዘርፎች ፍላጎት ላይ የተመሰረተና ከፍተኛ ጥራት ያለው የዘመነ ወይም ሞደርናይዝድ የቴክኒክና ሙያ ትምህርትና ስልጠና በመስጠት እንዲሁም የቴክኒክና ሙያና ስልጠና ተቋማት አዳዲስ ችግር ፈቺ ቴክኖሎጂዎችን በፋብሪኬሽን ኢንጂነሪንግ በመቅዳት በማሻሻል በመፍጠር ወደ ኢንዱስትሪ በማስተላለፍ ኢንዱስትሪውን በተለይም የጥቃቅንና አነስተኛ ኢንተርፕራይዞች የኢንተርፕራይነር ስልጠና በመስጠት ምርትና አገልግሎታቸው በዓለም አቀፍ ደረጃ ተወዳዳሪነት በማሳደግ እንዲችሉ
ማድረግ ነው። በውድድርና ኤግዚቢሽን መድረኩ ተገኝተው ንግግር ያደረጉት የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ እንደገለጹት ክልሉ መንግስት ለበርካታ ጊዜያት ግንባታቸው ተጀምሮ ያልተጠናቀቁ የቴክኒክና ሙያ ተቋማት ግንባታቸውን በማገባደድ አገልግሎት እንዲሰጡ ለማስቻል ርብርብ እያደረገ እንደሚገኝ ጠቁመዋል። ጊዜው የውድድርና የምርምር እንደመሆኑ በክልላችን በቴክኖሎጂና ምርምር ዘርፍ የማህበረሰቡ ችግር የሚፈቱ ስራዎች ማከናወን እንደሚጠበቅም ዋና አፈ ጉባኤው አቶ ወንድሙ አጽንኦት ሰጥተዋል። ክልላችን አዲስ ቢሆንም በርካታ እድሎች ያሉት በተለይ ደግሞ ይሄ ተቋም በርካታ ምሁራን የሚፈልጉበት በርካታ የስራ እድል የሚፈጠርበት ግን ደግሞ በጣም ልዩ ትኩረት የሚፈልግ ተቋም ነው። ምክንያቱም እዚህ ውስጥ ያላቸው ተወዳዳሪዎች የዚህ ተቋም ውጤት ስለሆናቸው ከዚህ መነሻነት በተለይ የቴክኒክና ኮሌጅ ተቋማት የሚሰጣቸው ትኩረት ከዚህ በፊት እንደምታውቁት በጣም በተፈለገው ልክ እንቅስቃሴ ያለው ቅድም ክቡር የቢሮ ኃላፊ እንዳነሱት በርካታ ተቋማት ግንባታቸው ተጀምሮ ለረጅም ጊዜ ሳልቁ በየቦታ የቆሙበት ሁኔታ አለ። ተቋማቶች በሚፈለገው ልክ ቴክኖሎጂን ከማሸጋገር አንጻር ውስንነት ያለባቸው እንደሆነ ይታወቃል። ስለዚህ አሁን ያለንበት ጊዜ የቴክኖሎጂ ጊዜ ነው፣ የውድድር ጊዜ ነው። እዚህ ውስጥ ይህን ተቋም አሁን ለማበረታታት የክልሉ መንግስት በልዩ ሁኔታ እንቅስቃሴ ያደርግ ያለ በተለይ ተጀምሮ ለረጅም ጊዜ የቆሙትን ግንባታዎች በመጨረስ ለአገልግሎት ክፍት እንዲሆኑ ከማድረግ አንጻር ልዩ ስራ የተሰራ ይገኛል። እዛ ውስጥም በተለይ የዚህን ውድድር ለመካፈል የመጣቸው ተወዳዳሪዎች ብትሆኑ ሀገራችን አሁን ያለችበት ነባራዊ ሁኔታ የውድድር ጊዜ ነው፣ የቴክኖሎጂ ጊዜ ነው፣ የምርምር ጊዜ ነው። ስለዚህ እንደ ሀገርም የሚፈለገው የሚወዳደር እውቀት ያለው ክህሎት ያለው ይፈልጋል ማለት ነው። በዚህ ውስጥ ወደ 39 የምትሆኑ ተወዳዳሪዎች ዛሬ ቀርባቸዋልና በተለይ ቀጣይ ቢሆን በክልላችን ውስጥ የማህበረሰባችንን ችግር ሊቀርፍ የሚችሉ የጥናትና ምርምር ስራዎችን በመስራት ቴክኖሎጂዎችን በብቃት በመጠቀም የፈጠራ ስራዎችን በመስራት ከዛም ባለፈ ቴክኖሎጂን በመቅዳት ወደ ራሳችን ነባራዊ ሁኔታ በመቀየር ሰፊ ስራ እንደምትሰሩ ተስፋ እናደርጋለን። የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አብይ አንደሞ የቴክኒክና ሙያ ስልጠና ተቋማት በስነ ምግባር የታነጸና የፈጠራ ክህሎት ያለው የሰው ኃይል በመፍጠር ድህነትና ኋላ ቀርነትን ታሪክ በማድረግ ረገድ የተወጣ ያለውን ሚና ማጠናከር ይጠበቃል ብለዋል። በአዲሱ የለውጥ ዘመኑ የሚጠይቀውን ፈጠራና የቴክኖሎጂ እንዲሁም የክህሎትና ምርምር ብቃትን በማዳበር በክልሉ ያለውን ጸጋ ማዕከል ያደረገ ጥራት ያለው ስልጠና በመስጠት በቴክኖሎጂና ምርምር የማህበረሰቡን ችግር ለመፍታት የተጀመሩ ስራዎች እንደሚጠናከሩም አንስተዋል። በአዲሱ የለውጥ ሳቤ የዘመኑ ተግዳሮቶች የሚጠይቁትን ፈጠራ የቴክኖሎጂ ክህሎትና ምርምር ብቃት ለማዳበር በሚደረገው ጥረት ውስጥ በክልላችን ያሉ የቴክኒክና ሙያ ስልጠና ተቋማት የአካባቢ ጸጋና የኢኮኖሚ ፍላጎት ማዕከል ያደረገ ጥራት ያለው ስልጠና በመስጠትና የህዝቡን ችግር ሊፈቱ የሚችሉ ቴክኖሎጂ በመቅዳት በማሻሻል በመፍጠር በገበያ ተወዳዳሪ በክህሎት በቃ የሰው ኃይል ለማፍራት ተልዕኳችሁ የተወጣችሁ መሆናችሁ ዛሬ ያቀረባችሁ ያላችሁት የምርምር እና የቴክኖሎጂ ስራዎች ሕያው ምስክር ስለሆነ እንኳን በድጋሚ ደስ አላችሁ፣ ደስ አለን ማለት እወዳለሁ። በክልሉ የክህሎት መር ስራ እድል ፈጠራ ዘላቂና አስተማማኝ ለማድረግ የተለያዩ ስልጠናና ምርምሮችን በማካሄድ አዳዲስ ቴክኖሎጂ በማፍለቅ የወጣቶችን ተጠቃሚነት ለማረጋገጥ እንደሚሰራም ዶክተር አብይ አንደሞ በክልሉ ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ቃል የሚካሄደው የክህሎትና የቴክኖሎጂ ተግባራት ጥናትና ምርምር ውድድርና ኤግዚቢሽን በሀገራችን ለአራተኛ ጊዜ በክልል ደግሞ ለሁለተኛ ጊዜ የሚካሄድ መሆኑም በመድረኩ ተገልጿል። የቴክኒክና ሙያ ስልጠና በፈጠራና በክህሎት በቴክኖሎጂ ብቁና ተወዳዳሪ ዜጋ በመፍጠር ድህነትን በማስወገድ የማህበራዊ እና ኢኮኖሚያዊ አስተዋጽኦ ከማበርከት ረገድ ያለው ሚና የጎላ በመሆኑ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ተገልጿል። መርሃ ግብሩ ለሁለት ተከታታይ ቀናት እንደሚካሄድም ከወጣው መርሃ ግብር ለመረዳት ተችሏል። በተመሳሳይ ዜና የቴክኖሎጂ ውጤቶችን ማበልጸግ የአካባቢ ጸጋ መሰረት ባደረገ መልኩ በመሆናቸው ተፈላጊነታቸው እንዲጨምር አስችሏል ሲሉ በክልሉ የሚገኙ የቴክኒክና ሙያ ኮሌጆች አስታወቁም። ኮሌጆቹ ይህንን ያሉት በክልል ደረጃ ለሁለተኛ ጊዜ የተዘጋጀ የውድድር መድረክ ላይ ነው። የቴክኖሎጂ ውጤቶችን ማበልጸግ የአካባቢ ጸጋ መሰረት ባደረገ መልኩ በመሆኑ ተፈላጊነታቸው እንዲጨምር አስችሏል ሲሉ በክልሉ የሚገኙ የፖሊቴክኒክ ክላስተር አስተባባሪዎች ተናግረዋል። የቴክኖሎጂ ክህሎት እንዲሁም ጥናትና ምርምር ውድድሮች በኮሌጆች መካከል ጤናማ የውድድር መንፈስ እንዲኖር ከማስቻልም በላይ
ችግር ፈቺ መሆናቸውን በቦንጋ ከተማ በተዘጋጀው ሁለተኛ ዙር ክልል አቀፍ ውድድር ላይ የተገኙ ተሳታፊዎች ተናግረዋል። ጸጋ ላይ መሰረት አድርጎ ስልጠና ማሳለጥ የሚለው አሁን አዲሱ እሳቤ ነው። በተለይ ሚኒስቴር መስሪያ ቤቱ እንደ አዲስ ስራና ክህሎት ሚኒስቴር ተብሎ በአንድ ላይ ከተደራጀ በኋላ የመጣ እሳቤ ነውና እሳቤው እጅግ በጣም የስልጠና ድግግሞሽን የሚቀንስ በአካባቢ ጸጋ ላይ መሰረት አድርጎ የተሰጡ ስልጠናዎች እዛው ባለው ሀብት የስራ እድል መፍጠር እንዲቻል የሚያደርግ ከመሆኑ አንጻር እሳቤው እጅግ በጣም ተገቢ ነው። ከዚህ አንጻር እኛ እንደ ኮሌጅ ምን እያደረግን ነው? የአካባቢ ጸጋችን ላይ ተመስርተን ስልጠናዎችን መስጠት ጀምረናል። ከዚህ ቀደም እንደሚታወቀው ቴክኒክና ሙያ ውስጥ የሚሰጡ ስልጠናዎች የሚታወቁ ናቸው። የእጅ ሙያ ብቻ በማለት ትንሽ ቁሳዊ ነገሮች ላይ እነዚህ ነገሮች ላይ ነው ፎከስ የሚደረገውና አሁን ባለው ሁኔታ የአካባቢ ጸጋን መሰረት አድርገን ስንል አንዱ የግብርና ውጤቶች ናቸው። እጅግ ሰፊ የሆነ የግብርና ምርቶች የሚመረትበት አካባቢ ስለሆነ በዛ ዘርፍ ላይ ስልጠናዎችን መስጠት ጀምረናል። እነዛን ደግሞ ፕሮሰስ ማድረጉ ትልቅ ትኩረት የሚጠይቅ ነውና ከዚህ አንጻር ትኩረት አድርገን እየሰራን በግብርናው ዘርፍ ስልጠና ጀምረናል። እንደዚሁም ደግሞ በአግሮ ፕሮሰሲንግ ዘርፍ ስልጠና ጀምረን መሬት ላይ ያወረድን ነው። እሱንም ደግሞ ከቴክኖሎጂው ጋር ስናገናኝ 100% ዛሬ ይዘን የመጣናቸው ቴክኖሎጂዎችም ጸጋችን ላይ መሰረት ያደረጉ ናቸው። ግብርናውን ሳፖርት የሚያደርጉ ቴክኖሎጂዎችን ነው ይዘን የመጣ ነው። የተደራጁ ወጣቶች ሊሆኑ ይችላሉ፣ በግል ተሰማርተው እየሰሩ ያሉ፣ ግብርናው ላይ እየሰሩ ያሉ፣ በእርባታ ላይ በእርሻ ላይ እየሰሩ ያሉትን ሊደግፍ የሚችል ቴክኖሎጂን ነው ይዘን ዛሬ የቀረብ ነው ማለት ነው። ከጸጋችንን በዚህ ልክ ነው አይተን እየሰራን ያለ ነው። ቴክኒክና ሙያ ከዚህ ቀደም በዘፈቀደ የተለያዩ ዲፓርትመንቶችን የቀለሉን ዲፓርትመንቶችን ከፍት ነበር። እነዚህ ዲፓርትመንቶች ለማህበረሰቡ በቀጥታ አልጠቀሙም ማለት አንችልም። ከፍተኛ የሆነ የተማረ የሰው ኃይል እጥረት ስለነበረ በአብዛኛው የመንግስት ተቋማት ቢካሄድ ዛሬ ላይ በአንድም በሌላ መንገድ ከቴክኒክና ሙያ ኮሌጆች የተመረቁ መንግስት ሰራተኞችን እናገኛለን። አይደለም በመንግስት ተቋማት በግል ተቋማት የተመረቁት ማለት ነው። አሁን ግን የተማረ የሰው ኃይል መቅጠር የሚችል ኢኮኖሚ አይደለም ያለው። ስለዚህ ሰው የራሱን ስራ ሊፈጥር ይገባል። ስራ ለመፍጠር ደግሞ የየአካባቢው የመልማት ጸጋ ይለያያል። እዚህ ደቡብ ምዕራብ አካባቢ ያለው የተፈጥሮ ጸጋና ትግራይ አካባቢ ያለው የተፈጥሮ ጸጋ ይለያያል። ስለዚህ ትግራይ አካባቢ የስራ እድል ሊፈጥር የሚችል አይነት ሙያ ወይም ክህሎት ከሰለጠነ እዛው የራሱ ስራ ይፈጥራል ማለት ነው። እዚህ ደቡብ ምዕራብ አካባቢ ያለውን የመልማት ጸጋ ታሳቢ ያደረገ ዲፓርትመንት ሲከፈት ደግሞ ያም እዚህ ያለውን የራሱን ስራ ለመፍጠር የሚያስችል ክህሎት ያገኛል። ለመቀጠር ብዙም አይፈልግም። ቅጥር ያን ያክልም ጠቃሚ ነው ተብሎ ስለማይታሰብ ስላልሆነም ማለት ነው። ስለዚህ በዞኒንግ እና ዲፈረንሺዬሽን የመጣው አዲሱ እሳቤ ትልቅ ትርጉም አለው ወደፊት። አንደኛ ሁሉንም አግበስብሰን ዲፓርትመንት ከፍተን ማሽነሪ ማሟላት አንችልም። የአካባቢያችንን መሰረት የመልማት ጸጋ መሰረት ያደረገ ዲፓርትመንት ከሆነ የከፈት ነው እዛ ላይ ጥራት ያለው ስልጠና ለመስጠት ያንን መሰረት ያደረገ ማሽነሪ ለመግዛት እንችላለን ማለት ነው። በክልል ደረጃ ለአርሶ አደር የሚጠቅሙ ቴክኖሎጂዎች ተለይተው በእነዚህ ኮሌጆች እንዲሰሩና ተኪ ምርት እንዲያመርቱ መንግስት ድጋፍ እንዲያደርግም ተሳታፊዎቹ ጠይቀዋል። አደሩን ችግር ሊቀርፉ የሚችሉ ቴክኖሎጂዎችን ኮፒ በማድረግ በማሻሻልና በመፍጠር ለማህበረሰቡ ተደራሽ ማድረግ ነው። ከዚህ አንጻር አንደኛ ስኪሉ እያደገ እንዲሄድ በውድድር መንፈስ ላይ የተመሰረተ ሲሆን ኮምፒቲሽኑ እያደገ ሲሄድ ስኪሉም እያደገ ሄድና ተወዳዳሪነቱን እንዲጨምር የሚያደርግ መሆኑ አንዱ ነው። ሁለተኛው ከቴክኖሎጂ አንጻር እንግዲህ እነዚህ የሰራናቸው ቴክኖሎጂዎችም ተወዳድረው በሀገር አቀፍ ደረጃም ቀርቦ መታየት እንደተጠበቀው ሆኖ ምናልባት እኛ እንደ ኮሌጅ አሁን አላማ አድርገን እየሰራን ያለ ነው የተሰሩ ቴክኖሎጂዎች ተሰርተው መቀመጥ ሳይሆን ያለባቸው መሸጥ ነው ያለባቸው፣ ገበያ ላይ መውጣት አለባቸው። ከዚህ አንጻር እኛ አንድም ምርቱን ያስተዋውቅልናል፣ ሁለተኛ ትዕዛዝም ጭምር እንድንቀበል ሊያደርግ የሚችል አጋጣሚ መሆኑን በደንብ ይሄ አንዱ ትልቁ ፋይዳ ነው ብለን መውሰድ እንችላለን ማለት ነው። 3 ቴክኖሎጂዎች በዋናነት እዚህ ጋር ይዘን ቀርበናል። ምናልባት ሌሎች እንዳሉ ሆኖ እነዚህ 3ቱ ዛሬ በክልል ደረጃ ሊወዳደሩ የሚችሉ በክላስተር ደረጃ አሸናፊ የነበሩ ቴክኖሎጂዎች ናቸው። እነሱም የእንስሳት መኖ ማዘጋጃ፣ የመልቲፐርፐዝ ሼለር ወይንም የስንዴ፣ የማሽላ እንዲሁም የሩዝ እነዚህን አንድ ላይ መፈልፈል የሚችል ማሽን ተሰርቷል። ሌላው ሶስተኛው ደግሞ
ካሉት የዶሮ ቤቶች እጅግ በጣም የተሻለ የዘመነ በጣም ቫልዩ አድ የተደረገ ሶስተኛ ቴክኖሎጂ የዶሮ ቤት ይዘን መተናል ማለት ነው። በሙያ የሚተማመን በሙያ ብቁ የሆነ የሰው ኃይል ማምረት ነው። ይሄ ጥገኛ ያልሆነ ለመቀጠር የማይፈልግ ሙያው ላይ ክሎቱ ላይ የሚተማመን የሰው ኃይል ማበርከት ነው። ከዛ በዚህ ሂደት ውስጥ የሀገሪቱን ኢኮኖሚ ችግር መቅረፍ ነው። ሁለተኛው የኢንዱስትሪ ኤክስቴንሽን እና የቴክኖሎጂ ሽግግር ነው። ይሄ ማለት ምን ማለት ነው? በቴክኒክና ሙያ ውስጥ ቴክኒክና ሙያ የኢንተርፕራይዞች መፈልፈያ ማዕከል ናቸው ተብሎ ስለሚታሰብ የተለያዩ ቴክኖሎጂዎች ተሰርተው ከምን መነሻ በማድረግ ከአካባቢው የመልማት ፍላጎት እሴት ሰንሰለትን መሰረት ያደረጉ ችግር ፈቺ የሆኑ ገበያ ተኮር የአካባቢን የልማት ኮሪደር መሰረት ያደረጉ ህብረተሰብ ውስጥ ያሉ ፍላጎቶችን መሰረት ያደረገ ቴክኖሎጂ በቴክኒክና ሙያ ተቋማት ውስጥ ተመስርቶ እነዚህ ቴክኖሎጂዎች በቀጥታ ለማህበረሰቡ ተደራሽ የሚሆኑበት ሁኔታ መፍጠርና በሂደትም ድህነትን ማስወገድ ነው። በሁሉም ለምሳሌ ይዘን የመጣ ነው አንዱ የዶሮ መኖ መፍጫ ነው። የዶሮ መኖ መፍጫ በከተማ ግብርና በሌሎችም ቤትም በገጠርም በከተማም የሚያስፈልግ ስለሆነ ይዘን የመጣናቸው ቴክኖሎጂዎች ሁለት ቴክኖሎጂ የዶሮ መኖ መፍጫዎች ናቸው። አንደኛው ቴክኖሎጂ ደግሞ እነዚህ በየዶሮ መኖ የተፈጨውን የዶሮ መኖ የሚያቀነባብር ከተለያየ ከስጋ ከሌሎች ነገሮች አቀነባብሮ የተመጣጠነ ምግብ ለእንቁላል ዶሮ ለስጋ ዶሮ የተመጣጠነ አድርጎ ለማውጣት የሚያስችል ይዘን ነው የመጣ ነው ማለት ነው። ሌላኛው በሰልጣኝ የተሰራው ቴክኖሎጂ ከጋርመንት ትምህርት ክፍል ነው። ጋርመንት ደግሞ በዞኒንግ ለኛ የተሰጠ ለኮሌጃችን የተሰጠ ነው። ስለዚህ በዞኒንግ ዲፍረንሺዬሽን የተለዩ ናቸው። በጋርመንት ሞዴስ ተሰርቷል። ለምሳሌ ተማሪ ነች የሰራችው የራሷን የህይወት ታሪክ የእናቷ ስታደርግ የነበረውን ነገር ሁሉ በማስረዳት ያንን ልክ ጋርመንት ስትማር ያንን ችግር የሚቀርፍ ሊታጠብ የሚችል ሪዩዜብል ነው የሰራችው። ከ4.7 ቢሊዮን ብር በላይ የተመደበለት የታርጫ ጪዳ አስፓልት መንገድ ፕሮጀክት ተጀመረም። ተቋርጦ የነበረው ይህ መንገድ እንዲጀመር መደረጉ በአካባቢው የእርስ በርስ ግንኙነት በማጠናከር የኢኮኖሚ እንቅስቃሴ እንዲፋጠን ያደርጋል ሲሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ጽዮን ታደለ ታቀርበዋለች። ለማስጀመር እንዲቻልና የህዝቡን የልማት ፍላጎት በፍትሐዊነት ለመመለስ የሚያስችል ቁርጠኛ አቋም በመንግስት በኩል ተይዞ ወደ ተግባር መገባቱን ርዕሰ መስተዳድሩ ተናግረዋል። በክልሉ የሚገኙ ዞኖች ሰፊ የተፈጥሮ ሀብት የሚገኝባቸው ማዕድንና መሰል ሀብቶችን የያዘ በመሆኑ ማህበራዊና ኢኮኖሚያዊ ልማቶችን የሚያፋጥኑ ስራዎች ተለይተው እየተሰሩ ይገኛሉ ብለዋል። ካሳና ወሰንን በማስከበር እንዲሁም ሰላምና ጸጥታን በማረጋገጥ የሀገር ሽማግሌዎችና የአካባቢ አስተዳደር አካላት የበኩላቸውን ድርሻ እንዲወጡ አሳስበዋል። በመገንባት ላይ የሚገኙ መንገዶችም ሆነ ሊገነቡ የታቀዱ መንገዶች በተያዘላቸው የጊዜ ገደብ እንዲጠናቀቁ በተቀናጀ ጥረት እንደሚሰራም ነው ያረጋገጡት። በኮንትራክተሩ አቅም ማነስ ምክንያት ተቋርጦ የነበረው የተርጫ ጪዳ መንገድ አሁን ላይ በተያዘው ጊዜ እንዲጠናቀቅ ለማድረግ ተገቢው የድጋፍና ክትትል ስራ ተጠናክሮ እንደሚቀጥል ያረጋገጡት የኢፌዴሪ ከተማና መሰረተ ልማት ሚኒስትር ወይዘሮ ጫሊቱ ሳኒ ናቸው። በከተማና በገጠር መካከል የሚታዩ ልዩነቶችን ለማጥበብና በተቻለ መጠን የዜጎችን የኑሮ ጥራት ለማሻሻል በትኩረት እየተሰራ እንዳለም ነው የገለጹት። ከ60 ኪሎ ሜትር በላይ የሚረዝመው ይህ መንገድ ተሰርቶ እንዲጠናቀቅ ከ4.7 ቢሊዮን ብር በላይ መመደቡንም አስረድተዋል ሲል የዘገበው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በኢትዮጵያ መንገዶች አስተዳደር ምክትል ዋና ዳይሬክተር ዶክተር አለማየሁ አየለ በክልሉ ዞኖች እርስ በእርስ ከማስተሳሰር በተጨማሪ የኦሮሚያ ክልል ጋር የተገናኘና የሕዝቡን ኢኮኖሚ ተጠቃሚነት የሚያረጋግጥ በመሆኑ በተያዘለት ጊዜ ገደብ እንዲጠናቀቅ በተቀናጀ ርብርብ እንደሚሰራም አስረድተዋል። የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው ባለፉት ጥቂት ዓመታት በመንገድና በመሰረተ ልማቶች እጥረት ወደ ኋላ የቀሩ አካባቢዎች ተጠቃሚ እንዲሆኑ ለማድረግ የለውጡ መንግስት የድርሻውን እየተወጣ ይገኛል ብለዋል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተመለከታችኋቸውን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ዝግጅቶች ጋር ቆይታ እንድታደርጉ የጋበዝኩ ዜናዎቹን እየመራው ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።